አላህ እጅ ሁለቱም ቀኝ ናቸው የሚለው እንዴት ይታያል ነው ሐዲሱ። ሐዲሱ ትክክለኛ ሐዲስ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ከአንድ ጊዜ በላይ በተለያዩ ሐዲሶች ላይ አጽድቀዋል። አላህ ሱብሓነሁ ወተዓላ ሁለት እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከ አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጣም? እሺ፣ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄን ነው እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ያው ይህ ንግግር ደግመን እነሱ እንደተናገሩት እኛ ደግሞ ደግመን መስማታችንና ለሰው ማሰማታችን በጣም በጣም የሚያሳዝንና በጣም የሚቀፍ በጣም የሚያንገበግብ ነገር ቢሆንም ግን ደግሞ ጠያቂውም ተጠያቂውም ሁለቶችም ጠያቂውም አጠያየቁ ልክ አይደለም፣ መላሹም ደግሞ ምላሹ ልክ ስላልሆነ የግዴታ ምናልባት በዚህ ክርስቲያን ወገኖች ወይም ደግሞ ሙስሊም ሆነው ይህን ነገር ያምታታቸው ያስጨነቃቸውና የእውነት የሙስሊሞች ጌታ ይህ ነው እንዴ? የእውነት አላህ ብለው ከሁሉ የተጠራራ ነው ብለው የሚያመልኩት ጌታ ይህ ነው ወይ ብለው ጥያቄ የፈጠረባቸው የተጨነቁ ሙስሊሞች ሁሉ በጣም ብዙ አሉ። ይህንን ነው ወይ ጌታዬ ብዬ የምሰግድለት? ይህንን ነው ወይ አንድ አምላክ ብዬ እማመልከው ብለው የተጨነቁ እህት ወንድሞች ስላሉ የግዴታ ለነሱ መልስ ስለሚያስፈልገው መደገም የሌለበትና ጭራሽ የሰው ጆሮ ሊሰማው የማይችለው ንግግር ቢሆንም እንኳን የግዴታ መልስ መስጠት ስላለብን አሁንም በዳግም ቪዲዮ ተገናኝተናል ማለት ነው። እንግዲህ ጠያቂው እፎይ እንደሰማችሁት ሁሱን ሲጠይቀው ሐቅን ሊያውቅ አይደለም፣ እምነታቸውም የውሃብያዎች እምነት ደግሞ ምን እንደሆነ ያውቃል። ለዛ ነው የአህሉ ሱናዎችን እውቀት ወይም ደግሞ ትክክለኛ ሙስሊሞች የሚገዙትን ጌታ ያውቃል እሱ። ውሃብያዎች የሚሉትን ስለ አላህ የሚሉትንና የሚናገሩትን ከአህል ሱና ወልጀማዓዎች ስለሚያውቅ ነው ያንን መዞ የጠየቀው በፈጣሪው ላይ ያለውን እምነት እንዲነግረው የጠየቀውና ጥያቄው ልክ አይደለም። አመላለሱም የሁሱም የውሃብያን እምነት እንጂ የሙስሊሞችን እምነት እንደማይወክል ማወቅ አለብን። ለመሆኑ ጌታችን አላህ በሩጫ ባህሪ ይገለጻል? አላህ ጌታችንስ ይሮጣል? በፍጹም ይህ ባህሪ የፍጡር ባህሪ ነው። ጌታችን አላህ ፍጡርን አይመስልም። ታዲያ ሁሱ ከምን ተነስቶ ነው አላህ ይሮጣል? አዎ በመሮጥ ባህሪ ይገለጻል ወይ ሲለው አዎ ይሮጣል፣ ግን ሩጫው እንደኛ አይደለም አለ። እንግዲህ ሩጫ የምናውቀው መሮጥ ማለት መፍጠን ማለት ነው አይደለ? ቀስ ብሎ ከተራመደ አንድ ሰው ከመራመድ ይልቅ ከፈጠነ ከሮጠ ሮጠ ይባላል። እንዴታ ባህሪውን ያጸድቁትና እንዴት ግን አንልም ይላሉ። ባህሪውን ማጽደቃቸው እኮ ነው እንዴታን ያመጣው። እንዴት ብለህ አትጠይቀኝ ይለዋል። ባህሪውን ለምን አጸደቀው መጀመሪያና እንዴታውን ከይፍያውን እንዴት ማብራራት ተሳነው? መሮጥ ከተባለ መሮጥ አይደለም? ምንድነው መነሻው? የሁሱም ሆነ የሌሎቹ ወሃቢያዎች አላህን ይሮጣል ለማለት ያነሳሳቸው ወይም ደግሞ መሰረታቸው ምንድነው የሚለውን ስናይ አንድ ሐዲስ አልቁድሲ ያለ ለነብዩ አለይሂ ሰላቱ ወሰለም አላህ የነገራቸው ይህም ቡኻሪና ሙስሊም ዘገባ ላይ ይገኛል። ያ ሐዲስ አልቁድሲ እነሱ በዛሂሩ ፈስረውት አላህን ይሮጣል አሉ። ሐዲሱ ምንድነው የሚለውን ስናይ አላሁ ተዓላ ምን ይላል? ወመን ተቀረበ ኢለየ ሽብረን ተቀረብቱ ኢለይሂ ዚራዕን ይላል። ወደኔ አንድ ባሪያዬ ሽብረን ማለት ስንዝር ያክል ወደኔ ሲጠጋ ወደኔ ሲቃረብ በምንድን ትክክለኛ ማዕናውን ነው መጀመሪያ የምነግራቸው። በመልካም ስራ ማለት ነው፣ በኸይር በተውበት ወደ አላህ ወደኔ ስንዝር በቀረበ ቁጥር ወጭም ወደ አላህ አይሄድም አይደል? ባሪያው በአካል ምናምን አይደለም የሚፈለግበት። ተቀረብቱ ኢለይሂ ዚራዕን ይላል። ወደሱ ወደ ባሪያዬ የክንድ ያክል እቀርበዋለሁኝ ማለትም ከሱ እጥፍ ማለት ነው። በእጥፉ ነው እቀርበዋለሁ። ምን ማለት ነው በእጥፉ እቀርበዋለሁ ማለት? አላህ ወደኛ ይመጣል፣ በክንድ ያክል ስፋት መሳፋ ይኖረናል በእኛና በአላህ መካከል ማለት ሳይሆን ምንድነው ስራውን እቀበለዋለሁ። ለመግፊራ ለተውባ እሱ ስለመጣ እኔ ቀድሜ ተውበቱን እቀበለዋለሁ። እኔ በፍጥነት ያደረገውን መልካም ስራ አጅሩን እቀበለዋለሁ ማለት ነው የተፈለገበት። ከዛስ ወመን ተቀረበ ኢለየ ዚራዓን ወደኔ ደግሞ አንዲት ክንድ የቀረበ ባሪያዬ ይላል። አንድ ክንድ ወደኔ የቀረበ ማለት በአካል በዛት ማለት ሳይሆን አሁንም ማለትም ትንሽ እንኳን አሁንም ከስንዝር ደግሞ ወደ ክንድ የቀረበ የሆነ ሰው ተቀረብቱ ኢለይሂ ባዓን እኔ ደግሞ ወደሱ የምንድን ያክል የሁለት ክንድ ያክል እርዝመት እቀርበዋለሁኝ። ከሱ
እሱ በፍጥነት ማለት ነው። ምን ማለት ነው ይሄ? ያኒ እሱ ወደኔ በመጣ ቁጥር እኔ ከሱ ጥፉኝ እዝነቴንና መሐርታዬን እለግሰዋለሁ ማለት ነው የሚፈለግበት። ወሃቢያዎችን ያሳሳታቻቸው ንግግር ይችነች ምን የምትለዋ ወኢን አታኒ የምሺ አተይቱሁ ሀርወለተን አላህ ምን ይላል? ባሪያዬ ወደኔ እየተራመደ ከመጣ ደግሞ በስንዝር ብለናል፣ በክንድ ብለናል። ከዛ በእርምጃ ከመጣ ደግሞ አተይቱሁ ሀርወለተን እኔ በምን እመጣለሁ ጌታ ባሪያዬ ዘንድ አላህ በሩጫ የሚለውን ይዘው ነው። ይሄ ዛሂሩ ነው። በሩጫ ሳይሆን አላህ እዚህ ጋር የሚፈለግበት ትክክለኛ ትርጉሙ ባሪያዬ በእርምጃ በመጣ ቁጥር ማለትም እየዘገየ እንኳን ማን ነው እየፈጠነ እርምጃ ማለት በጣም ቅርብ ነው አይደለ? በጣም እየፈጠነ በመጣ ቁጥር እኔ ከሱ የበለጠ ፈጣን ሁኜ ምህረቴን እለግሰዋለሁ፣ መልካም ስራውን እቀበለዋለሁ ማለት ነው። ይህንን ነው እንግዲህ ይህን ሐዲስ አልቁድሲ መሰረት አድርገው ነው አላሁ ተባረከ ወተዓላ ይሮጣል የሚሉት። ስለዚህ እነዚህ ሰዎች መሰረታቸው ምንድነው አለን? ይህ ሐዲስ ነው። ይህ በጣም ትልቅ ቅጥፈት ነው። ይህ ለአላህ በጣም ስድብ ነው። ይህ ለጌታችን ለአላህ በጣም ትልቅ ስድብ ነው። ስለዚህ የኛ የሙስሊሞች ጌታ በመሮጥ ባህሪ አይገለጽም። ይልቁንስ ወሃቢያዎች እንደነዚህ አይነት ሐዲሶችንና የቁርአን አናቅጾችን ሌላ ማዕና ያላቸውን ተእዊል መደረግ ያለባቸውን ተእዊል ሳያደርጉ እንዳለ ይጠቀማቸውና ከዛም እርስ በርስ ንግግራቸው ይጋጭባቸዋል። አሁን እዚህ ጋር መሮጥ አሉ። መርጥ የሚለውን ብቻ ለምን ሀርወላ የሚለውን ብቻ ለምን በዛሂሩ ያዙት? ለምንድን አላህ ምን ብሏል? ዚራዓን ብሏል እኮ ሽብረን አንድ ባሪያዬ በስንዝር ሲቀርበኝ እኔ ደግሞ ዚራዓን በክንድ ቀርበዋለሁ ብሏል። ያንን ለምን በዛሂር አልተረጎሙትም? ለምን ጌታችን አላህ እኛ ወደሱ ይሄርን ዛሂር ከሆነ የሚወሰደው በእነሱ አፈሳሰርና በእነሱ አረዳድ አላህ ወደ ባሪያው ወደ አላህ ምን ሲሄድ ማለት ነው? በምን በአካል ሲሄድ ስንዝር ያክል ሲቀርበው ወደ አላህ በተጠጋ ቁጥር በመሳፋ በርቀት በቦታ ባቅጣጫ ሆኖ ከዛ አላህ በክንድ ያክል ነው ቅርበት የሚሆነው ወደሱ እየመጣ ነው የሚለው ማዕና ይይዙበታል? አይይዙበትም። እንይዝበታለን ካሉ ደግሞ ሱብሃንአላህ አርሽ ላይ ያስቀመጡት ጌታቸው፣ ሰማይ ውስጥ ያስቀመጡት ጌታቸው ይሄ በየሰዓቱ ይወርዳል ይወጣል ብለው ሐዲሰን ኑዙልን ይዘው የሚለፈልፉትና የሚያወሩት ነገር ከንቱ ይቀርባቸዋል። ምክንያቱም ሁሉ ጊዜ የአላህ ባሮች በመልካም ስራ ላይ የተጠመዱ ናቸው። ሁሉ ጊዜ የአላህ ደጋግ ባሮች ወደሱ በተውበት በእስትግፋር እያንዳንዷ ሰከንዳቸውን የሚጠቀሙ ናቸው። ለነዛ ሁሉ የመጣ እየሮጠ ነው ማለት ነው። እንግዲህ የአንድን ባሪያ መልካም ስራ ለመቀበል አላህ ሩጫ ያስፈልገዋል እያሉ ነው። ወልዒያዙ ቢላህ ይህ የሙስሊሞች እምነት አይደለም። መታወቅ ያለበት ሙስሊሞች እምነታቸው አላህ በፍጹም አምሳያ የሌለው ጌታ ነው። በአካል በክፍለ አካላት የሚገለጽ አይደለም። በሰው ልጅ አእምሮ ታስቦ የሚደረስበት ጌታ አይደለም። ታዳሳ አላህን ታዳ እንዴት ነው የምታውቁት? በአላህ መመራመር እንዳንችል በቁርአን ላይ ተከልክለናል። እህናሳ በቃ አምሳያ የለውም። ሰላማዊ እምነት ኻሊቅ አለኝ ጌታ አለኝ የዓለም ፈጣሪ አንድ አላህ አለ። ቁርአንን ያወረደ ነቢያቶችን የላከ ነገ ጀነትን ያዘጋጀ ግንሳ በፍጹም ፍጥሩን የማይመስል ጌታ አለኝ። በዚህ እመን ሰላም ትወጣለህ፣ ነፃ ትወጣለህ፣ አትጨነቅም። ክርስቲያን ወገኖችም ሁሱ የሚለውና እንደ ሁሱ አይነት አምሳያ ሰዎች ለጌታችን ለአላህ አካልን ክፍለ አካልን የማይሆን መገለጫን የሚሰጡት የሙስሊሞች እምነት ሳይሆን አይሁዳዊ እምነት መሆኑን አውቃችሁ ትክክለኛ ኢስላምን ማወቅ ከፈለጋችሁ ወደ ትክክለኛ ዓሊሞች ወደ አሽዓሪዮችና ማቱሪዲዮች ነው ተወለ ማለት እወዳለሁ። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ ቀጥል ጎበዝ አንዴ በቃ ስለ ታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማለት ነው። አንተ ነው ያልከው እኮ የለውም አለውም አንልም አልከም። ስለ ጾታ ነው አንተ ነህ ያልከው። ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ አዳምጥ። የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ። እየረበሽክ ስለሆነ ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም።
ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ሱብሓነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እየጠየኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው? አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። አዳም ተረጋጋ። ኦኬ እጅ ማለት ነው ማለት ነው። እጅ ማለት እጅ ነው። ሱብሃንአላህ በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። ሱብሃንአላህ እኚህን ነው ኢማሙና ዓሊ ታላቁ ሶሐባ የገለጿቸው፣ ተጠንቀቋቸው ብለው ያስጠነቀቁን። ሰየርጅዑ ቀውሙን ሚን ሃዚሂል ኡማ ዒንደ እቅትራቢ ሰዓቲ ኩፋር አሉ። ከዚህ ኡመት ከነብዩ ኡመት ቅያማ በቀረበች ሰዓት ካፊር የሆኑ ሰዎች ይመጣሉ። ፈቃለ ረጅሉን ከሰዎች መካከል አንዱ አላቸው፣ ያ አሚር አልሙእሚኒን ቢማዛ ኩፍሩሁም አቢል ኢሕዳሲ አም ቢል ኢንካር። እነዚህ ሰዎች ክፍራቸው በምንድን ነው? ያለን ነገር በመቃወም ነው ወይንስ አዲስ መጤን ነገር በማስከሰት አዲስ ቢድዓን በመፍጠር አሏቸው። በል ቢል ኢንካር ዩንኪሩነ ኻሊቀሁ ፈየሲፉነሁ ቢልጅስሚ ወልአዕዳእ ሃዛ ሁወ። ሁሱ የተናገረው ይህንን ነው። ይልቁንስ እነዛ ሰዎች ካፊሮች የቅያማ ቀን ሲመጣ የሚመጡት ሰዎች ምንድን ኩፍራቸው በኢንካር ነው። ኻሊቃቸውን አላህን ይቃወሙታል። በምን ይገልጹታል? በአካል በጅስም በክፍለ አካላት ባህሪ ይገልጹታል አሉ። ማን? ኢማሙ ዓሊይ ታላቁ ሶሐባ። ረሱሉ ዓለይሂ ሰላቱ ወሰላም አና መዲነቱል ዒልም ወዓሊዩን ባቡሃ፣ እኔ የዒልሙ ከተማ ነኝ፣ ዓሊይ መግቢያ በሩ ነው ብለው የመሰከሩላቸው። በጣም ያስገረመኝ ሁሱ ይህንን ሰውዬ ወይንም ሌላውን ህዝብ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህንን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር፣ ኢማንን ልሰብክ፣ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ እፎይ ሁሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያችሁ፣ ጭንቅላት ይኑረው አይኑረው የማይታወቅ፣ አንገት ይኑረው አይኑረው፣ ብልት ይኑረው አንጀት ይኑረው፣ ስንት ባት እንዳለው የማይታወቅ፣ እጆቹ ግን ቀኝና ግራጅ እንዲህ የተንከረፈፈለት። ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ። ምን ተፈልጎበት ነው? እፎይ የጠየቀው ጥያቄ የማንን ጥያቄ እንደሆነ ታውቃላችሁ? የሙሽሪኮችን ጥያቄ፣ ትክክለኛ የሙሽሪኮች ጥያቄ። ለነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም መተ ሙሽሪኮች ያ ሙሐመዱ ሲፍ ለና ረበከ ለዚ ተዕቡድሁ። ምንድን ያሉት ኩፋሮች? እፎይ የጠየቀው እኮ ይሄንን ሐቅን ለማወቅ አይደለም፣ ወይንም የሁሱ ጌታ ትክክለኛ ጌታና እንደዛ አይነት ጌታ ሆኖ ማርኮት ሐቅን ሊቀበል አይደለም። ሁሱ የጠየቀው ሊቀልድበት፣ በሁሱ ጌታ ላይ ሊያንቋሽሽበት፣ ወይ ምን አይነት ጌታ ነው? በቃ እንደዚህ በአካል ባህሪ ዳይሜንሽን እና ዳይሬክሽን ያለው ጌታ ነው የምትገዙት ብሎ ሊያሾፍበት ነው ሁሱን የጠየቀው እንጂ ሐቅን ሊያውቅ አይደለም። ሙሽሪኮችም ነቢያችን ዓለይሂ ሰላቱ ወሰላም ዘንድ መተው የእፎይን ጥያቄ ጠይቀው ነበር። ያ ሙሐመዱ ሲፍ ለና ረበከ ለዚ ተዕቡድሁ፣ አንተ ሙሐመድ ሆይ የምትገዛውን ጌታ እስኪ ግለጽልን። አላህ ምንን አወረደላቸው? ተንዚህን አወረደላቸው፣ ተሽቢህን አላወረደም ለነብዩ። የኔ ጌታማ ጭንቅላት ይኑረው አይኑረው አላቅም፣ ሁለት እጆች አሉት፣ ባት ያለው ነው፣ ሆድ የለው፣ ትከሻ የሌለው፣ ሁለት እጆች ግን የተንከረፈፉለት፣ ሌላው የማይታወቅ ነው። ይሄን ከሆነ ይዘን እንደዚህ አይነት ከሆነ እንደውም በሰዓቱ ሙሽሪኮች የሚገዟቸው ጌታዎች ሲርባቸው ነቃቅለው የሚበሏቸው ሊሆኑ ይችላሉ።
ወይም ደግሞ የተሻለ የተሟላ ክፍለ አካል ያላቸው ናቸው አይደለም ሙሉ ሱራ ያላቸው። ስለዚህ ካንተ ጌታማ ምንነቱ ከማይታወቅ ጌታ እንደዚህ የተቆራረጠ ከሆነ ጌታማ የኛ ጌታ ይሻላል አይደል? መልሳቸው የሙሽሪኮች የሚሆነው ይህ አይደለም። አላህ ትክክለኛውን ሲፋውን ለነብዩ ነገራቸው። ያ ሙሐመድ ቁል ሁወ አላሁ አሐድ፣ አላህ አንድ ነው በላቸው። አላሁ ሰመድ፣ በራሱ የተብቃቃ ነው፣ ከማንም ከጃ አይደለም። አላህ ከአርሽ ከሰማይ ከሰው ልጆች ወደ መቀመጫ ወደ ክፍለ አካላት ከጃ አይደለም። ለም የሊድ ወለም ዩለድ፣ አይወልድም አይወለድም። ወለም የኩን ለሁ ኩፉወን አሐድ፣ እሱ አንድም ቢጤ አምሳያ የለው። ይህ ነው ለሙሽሪኮች አላህ ነብዩ እንዳስተምሯቸው የጌታቸውን ማንነት እንዳሳውቋቸው ያወረደላቸው መልእክት እንጂ። ይቅርታ ሂጃቤ በጣም አስቸግሮኛል። እንደ ሁሱ አንገት ይኖረው አይኖረው፣ የሰውነት ክፍለ አካላቶቹ ግማሾቹ የማይታወቁ፣ ጾታ ይኖረው አይኖረው የማይታወቅ እንደዚህ አይነት ጌታን ነብዩ አላስተማሩም። ማንም ነብይ አላስተማርም። ይህ የሙስሊሞች እምነት አይደለም። ይህ የሙሸቢሃ የሙጀሲማ በእስልምና ስም የሚጣሩ ሰዎች በጭንቅላታቸው ስለው ከሚገዙት ደግሞ ፈብርከው እንደዚህ ሰው ክፍለ አካላት ቆራርጠው የሚያመልኩ ሰዎች እንጂ የሙስሊሞች እምነት አለመሆኑ ይታወቅልን። እኛ ጌታችን አካል አይደለም፣ አካልን አይመስልም፣ በአካል ባህሪ አይገለጽም። አርሽ ላይ ነው፣ ኩርሲይ ላይ ነው፣ ይወርዳል ይወጣል፣ እጅ አለው እግር አለው የሚባል ጌታ አይደለም የምንገዛው። ይልቁንስ አምሳያም የሌለው ፈጽሞ አካልን የማይመስል የአካል ፈጣሪ ከዓለማት የተብቃቃ የተጠራራ የጸዳ የሆነ ጌታ ነው የምንገዛው። ይህ መታወቅ አለበት። ሁሱ የተናገራቸው በሙሉ ሙስሊሞችን አይወክሉም። ሌሎችን ቪዲዮዎች ኢንሻአላህ እቀጥላለሁ።